ሰላም ሰላም ውድ ተመልካቾቻችን እንኳን ወደ ብሪጅ ዩቲዩብ ቻናል በሰላም መጣችሁ። ዛሬ ደግሞ ሳይኮሎጂ ቻፕተር 8 የመጨረሻ ቻፕተር ነው የሚሆነው። ይህን በአንድ ቪዲዮ ለመጨረስ እሞክራለሁ፣ ምክንያቱ የታወቀ ቶፒክ ስለሆነ። ኢንትሮዳክሽን ቱ ላይፍ ስኪል ነው የሚለው። ያው ለቻናሉ አዲሶች ከሆናችሁ ሰብስክራይብ አድርጎ ቪዲዮን ስትወዱት እና ኮሜንት ላይክ መጻፋችሁን እንዳትረሱ። ሌትስ ዳይቭ ኢን። እሺ ኔቸርስ ኤንድ ዲፊኒሽን ኦፍ ላይፍ ስኪል። ላይፍ ስኪል ለተለያየ ወይን የሆነ አንድ ስፔሲፊክ የሆነ ዲፊኒሽን የለው፣ ግን በወርልድ ሄልዝ ኦርጋናይዜሽን የተሰጣለ በዩኤንአይ ሲኢኤፍ የተሰጣለ እነሱን እናያለን እና ፐርፐዙ ኮምፖነንት የሚባሉም አሉ እና ጥቅሙም በሪል ላይፋችን እንዴት ኢምፕሊመንት አድርገን ጥቅም ልናገኝ እንደምንችልም ነው። ሜን ፊቸርስ ኦፍ ላይፍ ስኪል ማለት ነው። አሁን ወርልድ ሄልዝ ኦርጋናይዜሽን ያለው እኔና ላይፍ ስኪልስ አር አቢሊቲ ፎር አዳፕቲቭ ኤንድ ፖዚቲቭ ቢሄቪየርስ ዳት ኢናብል ኢንዲቪጁዋልስ ቱ ዲል ኢፌክቲቭሊ ዊዝ ዘ ዲማንድ ኤንድ ቻሌንጅ ኦፍ ኤቭሪዴ ላይፍ። ይህ ምንድን ነው ያለው? አዳፕቲቭ መሆን እና ፖዚቲቭ ቢሄቪየርስ ጥሩ የሚባሉ ቢሄቪየርስ ምን የየዕለት ህይወታችን ለመምራት የሚያስፈልገን ማለት ነው። እነዚህ ምን ላይፍ ስኪል የምንለው አቢሊቲ ነው። ጥሩ ቢሄቪየር ይዘህ ከነገሮች ጋር በጥሩ ነገር እየተላመድ ህይወትህን የምትመራበት ወይንም ዴይሊ ላይፍህን በጥሩ ሁኔታ የምታካሄድበት ምን ይባላል? ላይፍ ስኪል ይባላል ብሏል። አቢሊቲ ማለት ነው። ሁለተኛ ደግሞ ዩኒሴፍ ምን ብሏል? ላይፍ ስኪል ኢንቮልቭስ ቢሄቪየር ቼንጅ የባህሪ ለውጥ ኦር ዲቨሎፕመንት እድገት አፕሮች ዳት ባላንስ ስሪ ኤሪያስ ናውሌጅ ዋስ አይ ናው አቲቲዩድ ሃው አይ ቲንክ ኤንድ ስኪል ዋት ከን አይ ዱ። እነዚህን ሶስት ነገሮችን አጠቃለው የያዘ ነው ላይፍ ስኪል የምንለው ብለዋል። ማለት ባህሪ ቼንጅ የምታመጣበት የምታድግበት፣ ማለትም በእውቀትህ ምን አውቃለሁ ከየት ወዴት እያደግኩኝ ነው የምትልበት እና አቲቲዩድ ሃው አይ ቲንክ እንዴት ነው ቤብ ማድረገው፣ እንዴት ነው የማስበው፣ ነገሮችን እንዴት ነው ሃንድል ማድረገው እና ስኪልስ የሚባሉ ደግሞ ምን ማድረግ እችላለሁ ባለኝ እውቀት ባለኝ አቲቲዩድ ምን ህይወቴ ላይ ለውጥ መፍጠር እችላለሁ ዋት ከን አይ ዱ የሚለው ጥያቄ እነዚህ ሶስትን አጠቃለው የያዘ ነው ላይፍ ስኪል የምንለው ብሎ ዩኒሴፍ ዲፊኒሽን ሰጥቷል። በጠቅላላ የላይፍ ስኪል ፐርፐዙ ምን ዶስ ስኪልስ ፕሮሞትስ ሜንታል ዌል ቢንግ ኤንድ ኮምፐተንስ ኢን ያንግ ፒፕል ሄልፒንግ ዘም ፌስ ሪል ላይፍ ቻሌንጅስ ኢንሃንሲንግ አፕሮፕሪየት ኢን ኤዱኬሽን ኤንድ ኢምፕሊመንትስ። እነዚህ ላይፍ ስኪል የሚባል በጠቅላላ የምናያቸው ምንድነው ጥቅማቸው? የንግስተር ሁን በአዳልት ላይፍ እነሱ ይሄ ሪል ላይፍ የምንለው ቻሌንጅስ ህይወት የምንላት ነገር በጥሩ ነገር ኢንሃንስ ኦር በደንብ የምናልፍበትና ውጤታማ የምንሆንበት በኤዱኬሽን ኢምፕሊመንት፣ ስራ ላይ፣ ላይፍ ላይ፣ ሪሌሽን ላይ፣ ሁሉም ነገር ላይ ውጤታማ የምንሆንበት ስኪሎች ናቸው ማለት ነው። እነዚህ ላይፍ ስኪል የምንላቸው እሱ ነው ፐርፐዛቸው፣ ሰክሰስፉል መሆን ወይም ደግሞ የተሳካ ህይወት እንዲኖረን ማገዝ ነው። በኪ ፊቸርስ ኦፍ ላይፍ ስኪል ስናይ ደግሞ አዳፕቲቭ፣ ፖዚቲቭ፣ ፕራክቲስ ኤንድ ሆሊስቲክ ናቸው። አዳፕቲቭ ስንል አጀስት ቱ ዳይቨርስ ኤንድ ቼንጂንግ ሲቹዌሽንስ። አሁን አዳፕት ማድረግ ማለት ለአዲስ ነገር መላመድ እንደማለት ነው። አዲስ ነገር በህይወት ላይ የተሻለ ነገር ሲመጣ መላመድ አቅምህ መኖር አለበት። ላይፍ ስኪል ማለት ሁሌም ደሴም ሆነ ሄድም በ5 ዓመት በ10 ዓመት እየተቀያየረ ስለሚሄድ ለእነሱ አዳፕት ማድረግ መቻል አለብህ። ከሲቹዌሽናችን ሲሆን እነሱን ተላምደ ህይወትን እንዴት መምራት እንዳለብህ ማወቅ መቻል አለብህ። እሱ ነው አንድ ፊክቸሩ። ሁለተኛ ደግሞ ፖዚቲቭ ፎስተር ኮንስትራክቲቭ ኤንድ ሄልዚ ቢሄቪየርስ፣ ጥሩ የሚባል ባህሪ መኖር አለበት ወይም ደግሞ መካበት ያለበት ወይም ማድረግ ያለበት ባህሪ ወይም ጤነኛ የሚባል ባህሪ መያዝ አለበት። እሱ እንድትይዝ ነው አንደኛ ፊቸር ወይም ባህሪ መገለጫ ላይፍ ስኪል። ሶስተኛ ደግሞ ፕራክቲካል ፎከስ ኦን ሪል ወርልድ አፕሊኬሽን ሰች አዝ ፕሮብለም ሶልቪንግ ኤንድ ኢፌክቲቭ ኮሚኒኬሽን። ይሄ ላይፍ ስኪል የምንለው ሪል ወርልድ አፕሊኬሽን ነው። በየቀን ተቀን ህይወታችን የምንኖረው ኤክስፔሪንስ የምናደርገው እነሱ ችግሮች እንዴት መፍታት እንችላለን፣ እንዴት ከእነሱ አልፈን ጥሩ ህይወት መኖር እንችላለን የሚያግዘን ነው። ፕራክቲካል ነው ማለት በቲዎሪ የምናልፈው ወይም ፊሎሶፊ ብቻ ሆኖ መርህ የምንጠቀምበት ሳይሆን ሪል ላይፍ ኢምፕሊመንት የምናደርጋቸው ናቸው። አራተኛው ደግሞ ሆሊስቲክ መሆን አለበት። ኢንቴግሬት ናውሌጅ አቲቲዩድ ኤንድ ስኪልስ ፎር ባላንስድ ዲቨሎፕመንት። ባላንስ እንደሆነ ዲቨሎፕመንት ለማሳየት ደግሞ ምን ማድረግ አለብን? ናውሌጃችን አቲቲዩድ ኤንድ ስኪላችን ዲቨሎፕ እና ባላንስድ መሆን አለባቸው። ባላንስ እንድንሆን የሚያግዙ ናቸው። ይሄ ምንድነው? ፊቸርስ ኦፍ ላይፍ ስኪል። እነዚህ አራቱ ማለት ዲፊኒሽናቸው ያዝ በታች ሙላ መልክም በምረጥም ሆኖ ምንድነው ኢንቴግሬት ናውሌጅ አቲቲዩድ ኤንድ ስኪልስ ፎር ባላንስ ዲቨሎፕመንት ምንድነው ብሎ ሊያመጣላችሁ ስለሚችል በደንብ ያዟቸው። ኦኬ ሞድሊ ግን እነዚህ አሁን ኮምፖነንት ኦፍ ላይፍ ስኪል አለ በህይወታችን። በቃ ይሄ ምንድነው? ይሄ ትምህርት ሆኖ ማለፍ የማይችል ቻፕተር ነው። ዲፕሊ እኛነታችን ሚነካን ሳብጀክት ስለሆነ በደንብ አይታችሁ ሞር ፎከስ ላይ ደግሞ ዲቴል በሌላ መጽሐፍቶች ሰፊ ካለ ሰርች ማርጋችሁ ዩቲዩብ ላይ ቻናል ያው በመጪው ጊዜም እኛም በደንብ የምናብራራበት ቪዲዮ እናመጣለን። ማለትም ከዚህ በኋላ ለዚህ ትምህርት ብቻ የሚያበቃ አይደለም። ላይፍ ስኪልም ህይወት እንዴት መምራት እንደምችል ሳይንስን ከሪል ላይፍ እያደረግን ቪዲዮዎች እንሰራለን። ግን እናንተም ያው ሪሰርቾች የሚሆኑ ሌሎች ቪዲዮ ቻናሎች አጋጭ ካሉ እነዚህ ትኩረት አድርጋችሁ ብታዩና ብሰሩበት ጥሩ ነው። ምክንያቱም ቲዎሪቲካል ሳይሆን ፕራክቲካሊ ላይፋችሁ ላይ ኢምፕሊመንት የምታደርጉበት ስለሆነ ያው አሁንም ያው የዩኒቨርሲቲ ስቱደንትስ ከሆናችሁ ድረስ ህፃን መሆን አቁማችሁ ያው
ለራሳችሁ ቻሌንጅ እና ኤክስትራ ወርክ የምትሰሩበት ጊዜ ስለሆነ ማለት ነው። አሁን ከላይፍ ኮምፖነንት የሚባሉት አንደኛው ሰልፍ ስቲም። ሰልፍ ስቲም ማለት ፖዚቲቭ ኦር ኔጌቲቭ ኢቫሉዌሽን ኦፍ ዋን ሰልፍ ኢንፍሉዌንሲንግ ሃው ዩ ፕሬዘንት ቱ ዩር ወርዝ። ራሳችሁን እንዴት ነው የምታዩት? ፖዚቲቭሊ ኦር ኔጌቲቭ? ወርዝ ነኝ ብላችሁ ነው የምታስቡት? ወርዝ አልሆንም ብላችሁ ነው የምታስቡት? ይሄ ፖዚቲቭ ኦር ኔጌቲቭ ራሳችሁን የምታዩበት ለራሳችሁ ያላችሁ ስሜት ኢን ተርምስ ኦፍ ፖዚቲቭ ኦር ኔጌቲቭ ምን ይባላል? ሰልፍ ስቲም። ኤግዛምፕል አለላችሁ። ኤ ስቱደንት ዊዝ ሃይ ሰልፍ ስቲም ኮንፊደንትሊ participates in class discussions while low self-esteem may lead to hesitate or doubting self. አሁን ክላስ ላይ ይኖርና መመለስ ወይንም ዲስከሽን አሁን ጓደኞች ላይ 5-6 ሆነ ዲስከስ ታደርጋለህ ስለ አንድ ነገር። እዛ ላይ ሀሳቡ ሰልፍ ስቲም ጥሩ እይታ ስለ ራሱ ያለው ሰው ሀሳቡን መግለጽ ይችላል። ምክንያቱም ራሱን ይወዳል፣ ስለ ራሱ እምነት ስላለው ማለት ነው። ሎ ሰልፍ ስቲም ያለው ግን ሄዚቴት ያደርጋል፣ ራሱን ይጠራጠራል። ምክንያቱም ኢናፍ ነኝ ብሎ ስለማያምን ወይም ደግሞ ጥሩ ሰው ነኝ ብሎ ስለማያምን ማለት ጥሩ ሀሳብ አምልጫለሁ ብሎ እምነት ስለሌለው ሰው ሰልፍ ስቲም እሱ ነው። ፖዚቲቭ ኦር ኔጌቲቭ ኢቫሉዌሽን ኦፍ ዋን ሰልፍ ማለት ነው። ያው ጥቅሙ ቱ ቢልድ ኮንፊደንስ ኤንድ ሪላያንስ ቱ ፌስ ቻሌንጅስ። ኮንፊደንስ ይኖርሃል፣ ራስን ትወዳለህ እና የሚመጡብህ ቻሌንጅ ሁሉ በኮንፊደንስ ምን ፌስ ታደርጋቸውና ታልፋቸዋለህ ማለት ነው። ሁለተኛ ዲሲሽን ሜኪንግ። ዲሲሽን ሜኪንግ ዘ ፕሮሰስ ኦፍ ሴሌክቲንግ ኢምፕሊሜንቲንግ ኤንድ ኢቫሉዌቲንግ ዘ ቤስት ኮርስ ኦፍ አክሽን ፎር አቫይላብል ኦፕሽንስ። ዲሲሽን ሜኪንግ ማለት የሆነ ምርጫ ይኖራል፣ ከእነሱ መርጠህ ኢምፕሊመንት አድርገህ ለሆነ ፕሮብለም መምረጥ። በቃ መምረጥ ማለት ነው። ዲሲሽን ሜኪንግ በሆኑ ነገሮች ቤስት የምትለው ለአንተ የሚሆን ነገር መምረጥ ነው። ወይም ዲሲሽን ሜኪንጋችን ሲያድግ ከነገሮች አመዛዝንና የመምረጥ አቅማችን ምን እያደገ ይሄዳል። ኮንፊደንሳችን በዛ ቁጥር ይመረጣል። አብዛኛው ጊዜ ሲኦኢ የሚሆኑት ወይም ማናጀሮች እና በሃየር ሌቨል ኦፍ መሪዎች የሚሆኑት ዲሲሽን ሜኪንጋቸው ምን ኮንፊደንስ አለው ወይም ደግሞ ነገሮችን አነጻጥረውና አይተው አንዱን መምረጥ ይችላሉ ማለት ነው። ኤግዛምፕል አለ ቹዚንግ ኤ ካሪር ፓዝ ባይ ሪሰርችንግ ኦፕሽንስ ዌይትስ ፕሮ ኤንድ ኮንስ ኤንድ ኮንሳልቲንግ ሜንቶርስ። አሁን ይሄ በካሪር ደረጃ ነው የምትመርጥበት። አሁን ነው አሁን ፍሬሽማን ፈርስት ሚስተር ከጨረሳችሁ በኋላ መምረጥ ትችላላችሁ። ኦር ሰከንድ ሚስተር በዛ በዚህ ፈርስት ሚስተር በሌላ አንዳንዱ ዲፓርትመንት ያስመርጣል፣ አንዳንዱ ዩኒቨርሲቲ፣ ሌላኛው ደግሞ ፕሪኢንጂነሪንግ ምናምን እያለ ያስመርጣቸዋል። በዛ ለበዚህ ግን አሁን ዲሲሽን ሜክ ማድረግ አለባችሁ። ምን አይነት ዲፓርትመንት ነው የምትፈልጉ፣ ምን አይነት ህይወት እንደሚኖራቸው አሁን ነው የምትመርጡት አይደል? አሁን ዲሲሽን ሜኪንግ ካላቸው ምን ፕሮ ኤንድ ኮንስ አይታችሁ ሰዎች አማክራችሁ ወይቱን እንዴት እንደሆነ በምን እንደሚጠቅማቸው ከራሳችሁ አያይዛችሁ ስትመርጡ ሃይ ዲሲሽን ሜኪንግ አላችሁ። በደመን ሰው ነገሮች ዝም ብላችሁ የምትመርጡ ከሆነ ግን ምን ያው ዲሲሽን ሜኪንግ አቢሊቲ ያላችሁ ትባላላችሁ ማለት ነው። ኢምፖርታንቱ ደግሞ ምንድነው? ኢናብል ራሽናል ቾይስ ዳት ላይ ዊዝ ፐርሰናል ጎልስ። ይሄ ደግሞ ምን ይጠቅመናል መጨረሻ ላይ አሁን ያው በደንብ የመረጠ ሰው ዲፓርትመንቱ እንበለውና ዲፓርትመንቱ ኦር ላይፍ ዲሲሽንን በደንብ የሚመርጥ ሰው በኋላ ላይ ሄዶ ምንም አይነት ጸጸት አይኖርም። ያው ግን ጎሉም ያሳካል ማለት ነው። ይሄ ጥሩ ዲሲሽን ሜኪንግ የሌለው ሰው ግን ሁልጊዜ ሄዚቴት እንዳደረገ ነው፣ ትክክለኛ ውሳኔ እንደወሰነ አያውቅም ማለት ነው። ሶስተኛ ኢንተርፐርሰናል ሪሌሽንሽፕ። ይሄ ደግሞ ቢልዲንግ ኤ ሜንቴኒንግ ፕሮዳክቲቭ ኮኔክሽን ትሩ ኢፌክቲቭ ኮሚኒኬሽን ትረስት ኤንድ ሚቹዋል ሪስፔክትስ። ይሄ ደግሞ ሀው ቱ ኮሚኒኬት የኮሚኒኬት ስኪላችን ማለት ነው። ኢንተርፐርሰናል ሪሌሽንሽፕ ማለት ነው። ኢንትራና ኢንተር የሚባል አለ አይደል? ኢንተር ሲሆን በሁለት ሰዎች ኦር በሁለት ሲሆን፣ ኢንትራ ሲሆን ደግሞ እርስ በርስ ወይም ከራስ ጋር የሚኖረ ማለት ነው። አሁን ኢንተር ስላለን እንዴት ከሰው ጋር ትረስት አድርገን ኢፌክቲቭ የሆነ ኮሚኒኬሽን ሊኖረን ይችላል ነው። እዚህ ኮሚኒኬሽናችን ባደገ ቁጥር የምንፈልገው የምናገኝበት፣ ኮንፊደንሳችን የሚያድግበት፣ ነገሮችን ጥሩ መፍትሄ የምንሰጥበት እና ዲሲሽን ሜክ የምናደርግበት ሁኔታ ላይ እንደርሳለን። ያው ሲሆን ደግሞ የዛ ተቃራኒ ማለት ነው። ኤግዛምፕል ሪዞልቪንግ ኤ ኮንፍሊክት ዊዝ ኤ ፍሬንድ ባይ ሊስኒንግ አክቲቭሊ ኤንድ ኤክስፕሬሲንግ ፊሊንግ ካምሊ። ይሄ ማለት ነው አሁን ከጓደኛችን ጋር እንጣላለን፣ ምን ቀስ ብለን የምናወራ የኮሚኒኬሽን ስኪል ካለን ትረስት ካለን ግን ምን ይሆናል? ተፈተን ወደ ነበርንበት ልንመለስ እንችላለን። አንለስ አሁን አብዛኛው ጊዜ ካየን ሪሌሽን ብሮክ ሆኖ ተጣልቶ ይቀራል። ለምንድነው? ኮሚኒኬት ማድረግ ስለማንችል። ምክንያቱ ኢን ኤቭሪ ላይፍ ሁሉም ሰው የራሱ ሪዝን አለው። የሆነ አክሽን ሲያደርግ ሪዝን እና ምክንያት አለው። ሰው እሱን ሰምተን ለመረዳት በሞከርን ጊዜ የእኛን ሀሳብ በደንብ ማስረዳት በቻልን ቁጥር ምን ይሆናል? ጥሩና ደስ የሚል ህይወት የመምራትና ነገሮችን የምንፈልጋቸው ነገር የማከናወን አቅማችን ይጨምራል ማለት ነው። አንለስ ግን ያው ሁሌ ጊዜ እንጣላለን፣ የሚያስፈልገን ነገር እናጣለን። ምክንያቱም ኮሚኒኬት ማድረግ አቅማችን ዝቅተኛ ስለሆነ ማለት ነው። ያው ኢምፖርታንት ፎስተር ኮላቦሬሽን ኤንድ ሶሻል ሃርሞኒ፣ ከሰው ጋር ያለን ሃርሞኒ ፍቅር ይጨምራል ኮሚኒኬሽን ስኪላችን ባደገ ቁጥር ማለት ነው። በቀነሰ ቁጥር ደግሞ ሎንሊ እንሆናለን። ሰው ያገለናል። የምንፈልገው ነገር ብቻችን ብቻ ማሳካት አንችልማ። ከሰው ስንፈልግ ምን የማግኘታችን አቅም ይቀንሳል ማለት ነው። አራተኛ ክሪቲካል ቲንክ። ባይዘወይ ይሄን ቶፒክ ቀለል አድርጋችሁ አትዩት። ክሪቲካል ቲንኪንግ ማለት ሞር ሎጂክ ላይ ስላለ ክሪቲካል ቲንኪንግ እዚህ ዝም ብለን ኦቨር ዲፊኒሽን ነው የምናየው። ግን ክሪቲካል ቲንኪንግ አናላይዚንግ ሲቹዌሽን ኦብጀክቲቭሊ ቱ ሜክ ኢንፎርምድ ዲሲሽን ኦር ሶልቭ ፕሮብለም ሶልቭ ለማድረግ
ዲሲሽን ሜክ ለማድረግ ክሪቲካል ቲንኪንግ ያደርግ በሪዝን የሚሄድ አእምሮ መያዝ አለበት። ማለት ሪዝኒንግ የምታወጣ ይሄ ባደርግ ይሄ መሆን አለበት፣ ይሄ ይሆናል፣ ይሄ ነው ጥቅሙ፣ ይሄ ነው ጉዳቱ፣ ሰው ይሄ ደግሞ ይሄ አለበት፣ ይሄ ጥቅም ነው፣ ይሄ ጉዳቱ ነው ብለን ክሪቲካሊ ሪዝን ያለው ፕሩቭ መሆን የሚችል ሲሆን ክሪቲካል ቲንከርስ እንባላለን። ማለት ነገሮችን የሆነ በራሳችን ኢማጂን አድርገን ወይም ዝም ብለን በደመ ነፍስ የምንመራበት ሳይሆን እንዴት ሲሆን ይሄ ጥቅም አለው፣ ይሄ ደግሞ ጉዳት አለው፣ ምን የሚታይ ሁሉም የሚስማማበት ማለት ራሽናል የሆነ ሲሆን ራሽናል የሆነ ዲሲሽን ሜክ የማድረግ እንዲኖረን ማለት ሰው ክሪቲካል በሆኑ ቁጥር ዲሲሽን ሜክ የምናደርጋቸው ወርዝ ይሆናሉ፣ ጥሩ ይሆናሉ። ኮሚኒኬሽናችን ከሰው ጋር ስንግባባ ምን ይሆናል? ቫሊ ያለው ነገር ነው የምናወራው ሁሌ ማለት ፕሮብለም ሰልፍ ስናደርግ ራሽናል የሆነ ፕሮብለም ሶልቪንግ ነው የምንጠቀም። ምክንያቱም ፕሮ ኢን ኮንስ እያለ ራሽናል የሆነ ፕሩቭ መደረግ የሚችል አብዛኛው የሚስማማበት ሀሳብ ነው የምናደርገው ወይ ትክክል የሆነ ማለት ነው። ኤግዛምፕል ኢቫሉዌቲንግ ክሬዲቢሊቲ ኦፍ ኒው አርቲክልስ ቢፎር ሼሪንግ። አሁን ሶሻል ሚዲያ የሆነ አርቲክል ይጻፋል፣ ትክክል ነው አይደለም፣ ስካም ሊሆን ይችላል፣ ግን አብዛኛው ጊዜ ዝም ብለን ሼር ነው የምናደርገው። አሁን ቴሌግራም ላይ ስናይ ይሄ ኮምፒሊት ያደረገ 5000 ይሸልማል፣ ለ20 ሰው እንደዚህ ይሸልማል። ምንም እንደማይሸልም በቴሌግራም ምንም ነገር እንደማያገኙ እናውቃለን፣ ግን ዝም ብለን ሼር እናደርጋለን። ወይም ሊንክ ማናውቀው ሊንክ ለሰዎች ሼር አድርጉ ስለተባለ ብቻ ሼር እናደርጋለን። ክሪቲካል ቲንከር ከሆነ ግን ለምን ሼር አደርጋለሁ? ምን ጥቅም ስለማገኝ ነው? ሰውየው ሼር ያደረገልኝ የሚሰጠኝ ሽልማት ስለምንድን ነው ብለን ቲንክ ምናስብ ከሆነ ግን ምን ይሆናል? ሪስካችን እንቀንሳለን እና የሚጠቅሙ ብቻ ነገሮችን ብቻ ነው ወይም ደግሞ ሼር የምናደርገው። ይህ ስናደርግ ደግሞ ምን ጥቅማችን የምናገኛለን? ሄልፕስ አቮይድ ቢያዘስ ከመሸወድ እንድናለን። ሜክ ሎጂካል ቾይስ እና ሎጂካል የሆኑ ሁሉም ሰው የሚስማማበት ማለትም አድቫንስ በሆነ ሌቨል ላይ ሊስማማበት የሚችል የሚደገፍ ውሳኔ ወስነን ደስተኛና ምርጥ የሚባል ላይፍ ለራሳችን ማድረግ እንችላለን ማለት ነው። እሺ ከዛ ደግሞ ክሬቲቭ ቲንኪንግ። ክሬቲቭ ቲንኪንግ ሚንስ ጀነሬቲንግ ኢኖቬቲቭ አይዲያ ኦር ሶሉሽን ቱ ቻሌንጅስ። ክሬቲቭ ቲንኪንግ ማለት በቃ ለችግሮች አዲስ የሆነ መፍትሄ መስጠት የሚቻል አቅማችን ማለት ነው። ማለት አሁን የሆነ ነገር ችግር ሲያጋጥመን የመፍታት አቅም መኖር አለበት። አዲስ ነገር ግዴታ በኦልድ ወይ መጠቀም የለብንም። አዲስ ነገር መጠቀም እንችል ከሆነ ምን ማድረግ እንችላለን? ምን አቅም አለን ማለት ክሬቲቭ ቲንኪንግ። አሁን አንዳንዴ ሰርች ማድረግ የሚሰለቹን ነገር ለማግኘት ከባድ የሆነ ነገር ምን እንጠቀማለን? ሞባይል እንጠቀማለን፣ ኤአይ እንጠቀማለን። ክሬቲቭ ናቸው እነዚህ ሀሳቦችን ቀለል አድርገን ኢዚ ወይ መፍታት የምንችል ለከባድ ለሆነ አይዲያ ሶሉሽን መስጠት ስንችል እነዚህ ማለት ነው። ኤግዛምፕል ዲዛይኒንግ ዩኒክ ፕሮጀክት ፕሬዘንቴሽን ቱ ኢንጌጅ ክላስሜትስ። አሁን ፕሮጀክት አዲስ ፕሮጀክት አለ አይደል? የሚከብድ ነገር እነሱን በቀላሉ እንዴት ሶልቭ ማድረግ ነው የምንችል? ለመሸምደድ ከባድ የሚሆኑ ነገሮችን ሂስትሪ ምናምን አሉ መሸምደድ ያለበት ቃላቶች፣ ስፔሻሊ ባዮሎጂ ምናምን ስንገባ ሰከንድ ሴሚስተር ላይ ባዮሎጂ ምናምን ይኖራል፣ አዘር ሳይንስ እነሱ መሸምደድ ከባድ ናቸው። ሰው ክሬቲቭ የሆነ የምንሸምደድ ከክላስሜት ጋር ሼር የምናደርግበት እነሱ ነገሮችን ጀኔሬት ማድረግ ይሄ እነዚህ ነገራት ላይፋችን ኢዚ እና ነገሮችን በቀላሉ እንድንይዝ ያደርጉናል፣ ወይም ደግሞ ለችግሮች በቀላሉ እንድናልፋቸው ያግዘናል ማለት ነው። ኦኬ ኢምፖርታንቱ እንደነገርኳችሁ ነው። ስድስተኛ ደግሞ ኢሞሽናል ኢንቴሊጀንስ ወይ እነዚህ ክሪቲካል ቲንኪንግ ኢሞሽናል ኢንቴሊጀንስ የሚባሉ በደንብ ማየት ያለብን ነገሮች ናቸው እና ኢኪው አይኪው ያው እነዚህን ሶስቱ ኢኪው አይኪው እና ክሪቲካል ቲንኪንግ እነዚህ ሶስቱን በደንብ በህይወታችን ላይ ኢምፕሊመንት ወይም ደግሞ ሞር ዲቴል ማወቅና የት ላይ ሞር ፎከስ አድርጋችሁ መስራት እንደምትችሉ ማወቅ ያለባችሁ ነገር ይመስለኛል እንደ ሀሳብ ማለት ነው። ኢሞሽናል ኢንቴሊጀንስ ኢኪው ሪኮግናይዝስ አንደርስታንዲንግ ኤንድ ማኔጂንግ ዋንስ ኦውን ኢሞሽን ኤንድ ኢምፓታይዚንግ ዊዝ አዘርስ ኢሞሽን። ይሄ ምን መሰላችሁ? ኢሞሽን አለን አይደል? ሀው ቱ ሃንድል አወር ኢሞሽን፣ እንዴት ማኔጅ ማድረግ እንችላለን ኢሞሽናችን ማለት ነው። ይሄ ኢሞሽናችን እንዴት ኮንትሮል አድርገን ማለት ተቆጣጥረን እንዴት ማኔጅ አድርገን ዊዝ አዘርስ እንዴት ሼር እናደርገዋለን ወይ አዘርን እንዴት ማኔጅ እናደርጋለን፣ እሱ ነው ኢሞሽናል ኢንቴሊጀንስ የሚባል። ኢሞሽናችን እንዴት አድርገን ኢንቴሊጀንስ ወይ ኦር ክሪቲካሊ ማኔጅ እናደርጋለን ነው። ኤግዛምፕል ስቴይንግ ካም ዱሪንግ ስትረስፉል ኤግዛምስ ኤንድ ሰፖርቲንግ ኤ ስትራግሊንግ ፕሪ። አሁን አብዛኛው ጊዜ 12ኛ ኤግዛም ተፈትናችሁ መጥታችኋል። ብዙ ሰው ጎበዝ ኑሮ ክለቨር ስለነበር እና ግን ይወድቃሉ። ለምን ይመስላችኋል? ኢሞሽናል ኢንቴሊጀንስ ስለሌላቸው። ይሄ ጭንቀት ራሳቸውን መቆጣጠር ስለማይችሉት በነገሮች ከባድ በሆነ ጊዜ ምን ፍሪክ አውት ስለሚያደርጉና ራሳቸውን መቆጣጠር ስለሚያቅታቸው ብቻ ማለት ነው። አብዛኛው እንጂ 600 ምናምን 500 ምናምን የሚያመጡ ተማሪዎች አሉ። በዛም ቁጥር ምን 10 ምናምን አምጥቶ የሚወድቅም አለ። ጎበዝ ኖሮም 600 ማምጣት 500 ምናምን ማምጣት እያለበት ምን ዝቅተኛ የሚያመጣም አለ። ለምንድን ነው? ይሄ ፍራቻ የሚፈጥረው የ12ኛ ፍራቻ የሚፈጥረው አለ። የኤግዛም ፍራቻ የሚፈጥረው አለ። ኦር የህይወት ቻሌንጅ ኢቭን ፌስ የማያደርግ ሰው አለ አይደል? እሱን ፍራቻ ይፈጥርበት አለ። እሱ ግን እንዴት ነው ኢሞሽናል ኢንቴሊጀንሳችን ባሳደግ ቁጥር እነሱን ሃንድል ማድረግ እንችላለን ማለት ነው። ኢሞሽናችን በጥሩ ወይ ሃንድል እያደረግናቸው እንሄዳለን። ኢምፖርታንቱ ኢንሃንሲንግ ኢሞሽናል ሬጉሌሽን ኤንድ ሪሌሽንሽፕስ። ሪሌሽንሽፓችን በኢሞሽን የሚመጡ ጥፋቶችን አብዛኛው ጊዜ በደመ ነፍስ ነው የምንመራው። ኢሞሽናችን ነው የሚመራችን ጭንቅላታችን ሳይሆን። ያው
ባይ ዘ ወይ እንደ ህግ መመራት አለብን ብዬ የማስበው ፍቅር ላይ ብቻ ነው ኢሞሽን መርቶን መግባት ያለብን እንጂ ሌላው ላይ ሪሌሽን የሚሆን ሌላም ይሆን ጭንቅላታችን ቦታ መስጠት አለብን ብዬ አስባለሁ። ኢሞሽናችን ሩን ማድረግ የለበትም። ምክንያቱም በሲቹዌሽን ነው ኢሞሽን የሚቀያየረው። እዚህ ላይ ካየን በኋላ ያው በዲቴል ሌላ ጊዜ ቪዲዮ ወይንም እንሰራበታለን። ካልሆነ እናንተ ሪሰርቾች እና መጽሐፍቶች ስለዚህ ብታነቡ ጥሩ ነው። ሰባተኛ ታይም ማኔጅመንት ሚንስ ፕላኒንግ ኤንድ ኮንትሮል ታይም አቺቪንግ ጎልስ ኤንድ ኢፌክቲቭሊ። ባይ ዘ ወይ ብዙ ጊዜ ታይም የለኝ የሚል ሰው ይገርመኛል። ዜር አር 24 ሃወርስ ፐር ዴይ 24 ሰዓት አለ። 6 ሰዓት ብተኙ የሚቀረው ሰዓት አስቡት 18 ሰዓት እያለ ግን ታይም የለኝም ይሄ ሆኖ ነው እንላለን። ሰው ምን ያስፈልጋል? ታይም ማኔጅመንት የቱ ፕላን አድርገን ቅድሚያ መሰጠት ያለበት፣ ቀጥሎ ደግሞ ማድረግ ያለብን፣ የተረፈን ደግሞ በፕላን ስናደርገው ታይማችን ማኔጅ ስናደርገው ፕላን ስናወጣበት መቃቅለን ስናስቀምጠው ምን ይሆናል? ሞር ማኔጅድ እና ትርፍ ጊዜ ኢቨን ቺል ለማድረግ ትርፍ ጊዜ እናገኛለን ማለት ነው። አብዛኛው ሰው ግን እንዴት ያደርጋል? ቁጭ ብሎ ሶሻል ሚዲያ ምናምን ይጠፋና አብዛኛው ሰዓት 8 ሰዓት ይተኛል። ከዛ አይሮን ሀፍ ታይም ይላል ለሆነ ስራ የምትሰራበት። ይሄ ስራ ሲባል ጊዜ እኮ የለኝም ተጨናንቆ ግን ጊዜ ስለሌለን ሳይሆን ታይም ማኔጅ ማድረግ ስላልቻለ ነው። ሰው ታይም ማኔጅመንታችን ባደገ ቁጥር ምን ይሆናል? ኢፌክቲቭ የሆነ ታይም ይኖረናል፣ ትርፍ ጊዜም ይጨምርልናል። ስራችንም በደንብ እናስቀምጣለን፣ እንሰራለን፣ ጎላችን በደንብ እንመታለን ማለት ነው። ኤግዛምፕል ክሬቲንግ ስታዲ ስኬጁል ቱ ባላንስ አካዳሚክስ ኤንድ ኤክስትራ ካሪኩለም አክቲቪቲስ። አሁን ካምፓስ ላይ ናቸው። አካዳሚክ ብቻ አይደለም፣ ላይፍ፣ ሪሌሽንሽፕ፣ ፊሎሶፊ፣ እነዚህ በቃ የምትፈልጓቸው ድሪም አለ፣ ትምህርት የምትማሩት አለ፣ ሶሻል ላይፋቸው ይኖራል፣ ከጓደኛ ፍቅረኛ ምናምን የሚባል ነገር ይኖራል። እነዚህ ባላንስ ማድረግ አለባቸው። አንዱ ታይም ስለሌለን ብለን መዝጋት አችልም። ግን ሁሉም ስኬጁል ብታደርገው ታይም ማኔጅመንት ቢኖርህ በቀላሉ ደስ የሚል ፍሬንድሽፕ፣ ሪሌሽን ጎልህም እየመጣ ኤክስትራ አክቲቪቲ ሆቢስ ምናምን እያሰደግ ልትኖር ትችላለህ ማለት ነው። ስምንተኛ ደግሞ ኔጎሽዬሽን ሰርችንግ አግሪመንት ትሩ ዲስከሽን ኤንድ ኮምፕ። ኔጎሽዬሽን ማለት የሆነ ነገር እንደዚህ ተደራድረህ የመረዳዳት አቅም ከኮሚኒኬሽን ጋር ማለት ነው። እንደ ኮሚኒኬሽን እንደማለት ነው። ከሰዎች ጋር ተደራድረህ ተወያይተህ ነገሮች መፍትሄ ላይ የመድረስ አቅም መኖር አለበት። ኤግዛምፕል ኔጎቲዬቲንግ ኤ ግሩፕ ፕሮጀክትስ ታይምላይን ዊዝ ቲም ሜምበርስ ቱ ሚት ኤቭሪዋንስ ኒድስ። አሁን ኔጎሽዬት ስታደርግ ከሰው ጋር ተደራድረህ እያወራ ኮሚኒኬሽን ብቻ ሳይሆን ስለ ራስ ማውራት ብቻ ሳይሆን አንድ ፕሮጀክት መሆን ያለበት ነገር አለ። ሀሳብን አስረድተህ የእነሱንም ተቀብለህ ኔጎሽዬት ተደራድረህ የሆነ ቦታ ላይ የማድረስ አቅም መኖር አለበት። ምክንያቱም ኮንፍሊክት ሪዞልቭ ለማድረግ የሆነ ስራም በደንብ ሰርተህ ቲም ወርክ የሚያስፈልግ ግሩፕ አሳይመንት ሲሰጥ በቲም ሰርተህ ጎላችሁን ለመምታት ምን ማድረግ አለበት? ኔጎሽዬት ማድረግ አለበት። መደራደር፣ እኔ ይሄን ልስራ፣ እናንተ ይሄን ስሩ፣ ይሄን ከቨር ብናደርገው ይሄ ይሆናል እያላችሁ ከቨር ካደረጋችሁ የኔጎሽዬሽን አቅማችሁ ቢያድግ ምን ይሆናል? ነገሮች ኢዚ ይሆንላችኋል ማለት ነው። ለታይም ማኔጅመንትም ጥሩ ይሆናል። ኢሞሽናል ኤፌክት አትሆን፣ ክሪቲካልም ትሆናላችሁ። ስፔሻሊ እነዚህ ስምንቱ እርስ በራሳቸው የተያያዙ ናቸው። ዘጠነኛ ስንሄድ ሊደርሽፕ ጋይዲንግ ኤንድ ሞቲቬቲንግ አዘር ቱ አቺቭ ኮመን ጎልስ። ይሄ ሊደርሽፕ ለሁሉም ይሰጣል ብዬ አላስብም፣ ግን ማሳደግ ግን እንችላለን። እንዴት? በነገሮች ላይ ኦነስት የሆነ ወይም ደግሞ ፖዚቲቭ የሆነ ቢሄቪየር እያሳደግ ሰዎች በስራቸው ላይ ኦር በጎላቸው ላይ አቺቭ እንዲያደርጉ ሞቲቬት እና ጋይድ ማድረግ፣ መድፋት፣ የምትችለው ነገር ማሳየት፣ ሌላን ደግሞ መጠየቅ። ይሄ የሊደርሽፕ አቋም ነው። ሀይ ሊደርሽፕ ባለ ቁጥር ኮንፊደንስ ቢልድ ይሆናል። ሌሎችንም ኢንስፓየር ታደርጋለህ። ነገሮችን በፈለግከው ወይ እንዲሳካ ታደርጋለህ። የሆነ ድርጅት የምትመራ የሆነ ግሩፕ የምትመራ ከሆነ ግሩፑ እንደፈለግከው አድርገህ የምትፈልገው ውጤት ማምጣት ትችላለህ። ዳዝማር ኢስ ኔጌቲቭ ኦር ፖዚቲቭ ወይ ግን ሊድ ማድረግ ትችላለህ። ሊደርሽፕ ስኪል ካለ ድረስ ማለት ነው። ኤግዛምፕል ሊዲንግ ስታዲ ግሩፕ ቱ ፕሪፔር ፎር ኤግዛም ባይ ዴሊጌቲንግ ታስክስ ኤፌክቲቭሊ። በቃ ነገሮችን እንዴት ማነጭ ሰዎችን እንዲግባቡና አብረው እንዲሰሩ ጎላችሁ ምን እንደሆነ አሳይተህ እንዲለፉ ማድረግ የመቻል አቅም ማለት ሰዎችን የመምራት አቅም ማለት እሱ ሲኖርህ ደግሞ የፈለግከውን የማግኘት አቅምህ ይጨምራል፣ ኮንፊደንስ ይጨምራል፣ ኢንስፓየር ታደርጋለህ ሰዎችን የፈለግከውን በዛ መጠን ታገኛለህ። አስረኛው ደግሞ ፕሮብለም ሶልቪንግ። ፕሮብለም ሶልቪንግ ቃሉ እንደሚሆን ለችግሮች መፍትሄ መስጠት አቅምህ ማለት ነው። አሁን ችግር ሲያጋጥም ታቋርጣለህ ወይ ትሰራለህ ነው። ሁለት ፖይንት አለ፣ ወይ ማቋረጥ ወይ ትሰራለህ። ፕሮብለም ሶልቪንግ ባደገ ቁጥር ግን ስታክ ከማያደርገህ ሰክሰስ እንዳትይዝ ከማያደርገው ነገሮች ፌስ እያደረካቸው ስለምትሄድ ሰክሰስፉል ትሆናለህ፣ የፈለግከውን ታገኛለህ። ይሄ ደስተኛ የሚባለው ላይፍ ኤቭሪባዲ የሚመኘው ላይፍ አንተ ታገኛለህ ማለት። ሰክሰስፉል የሚባሉ ሰዎች ብናይ ብዙ አይነት ቻለንጆች አልፎ ፌስ አድርገው ወይም ደግሞ ፕሮብለም ሶልቭ አድርገው ነው እዛ የሚደርስ ሰው። አቅምህ ከትንሽ ነገሮች ነው የሚጀምረው። ባይ ዘ ወይ ትልቅ ሀገርን ቀውጥ የሚያደርግ ፕሮብለም ሶልቭ ማድረግ አይጠበቅብን። መንገድ ላይ የምታገኘው የሆነ ችግር ወይም ዶርም ላይ የሚሆን የሆነ ችግር ካለ ፕሮብለም ሶልቭ በማድረግ ነው ነገሮችን የምናሳድገው። ሰው ለችግሮች መፍትሄ መስጠትህ አቅም ማለት ነው፣ መፍታት የመቻላል። 11 ኮፒንግ ዊዝ ስትረስ ኤንድ ኮሚኒኬሽን ስኪል። እነዚህ ቅድም የገለጽኳቸው ጀስት አዝ ኤክስተርናል፣ በደንብ ስፔሲፊክ ዲቴይል ደግሞ አይታችሁ ማየት አለባችሁ ያልኳቸው ነው። ሞጁላችሁ እስከ 10 ነው የሚገልጸው። እነዚህ ኮፒንግ ስትረስ ኤንድ ኢሞሽን ከኢሞሽናል ኢንቴሊጀንስ ጋር ነው። ኢሞሽናችን እንዴት ሃንድል ማድረግ፣ ስትረስ እንዴት ሃንድል ማድረግ እንዳለብን ነው። ኮሚኒኬሽን ስኪል ደግሞ በትልቁ የራሱ ቪዲዮ እሰራለታለሁ ብዬ አስባለሁ።
እነሱን እንዴት ኮሚኒኬት ከሰዎች ጋር እንዴት ሀሳባችን መግለጽ እንችላለን፣ የሰው ሀሳብ እንዴት መቀበል እንችላለን፣ እንዴት የአንድ የሆነ ሀሳብ አውጥተን በደንብ ራሳችን ኤክስፕረስ ማድረግ እንችላለን። አሁን ፕሬዘንቴሽን ይኖራል፣ እንዴት ፕሬዘንት ማድረግ እንችላለን። እነሱ ናቸው። እነዚህ ኮሚኒኬሽን ስኪል ባለን ቁጥር እነዚህ ነገሮች ቀላል ነው የሚሆኑት። ነገሮች እንደፈለግን መግለጽና ራሳችን ማሳወቅ እንችላለን። ራሳችን ባሳወቅን ደግሞ የፈለግነው የማግኘት አቅማችን፣ ጥሩ ሶሻል ላይፍ የመኖሩ አቅም እየጨመረ ይሄዳል ማለት ነው። እነዚህ ኮምፖነንት ካየን በኋላ ጎል ኦፍ ላይፍ ስኪል ምንድን ነው? በኢንዲቪጁዋል ነግሬያቸዋለሁ ምን እንደሆነ ጥቅሙ፣ ግን እንደ ቶፒክም ስላለ ያው የታወቀም ስለሆነ ግን ዝም ብዬ ትንሽ ኢምፓወር ኢንዲቪጁዋልስ ኢናብል ፕሮዳክቲቭ አክሽንስ ቱ ፕሮቴክት ሄልዝ ኤንድ ቢልዲንግ ስትሮንግ ሪሌሽናችን እና እንደ ሰው ቫልዩ ያለው ሆነን ለመፈጠር ይጠቅመናል። ኤንሃንስ ፕሮብለም ሶልቭ የማድረግ አቅማችን ይጨምራል። ኦር እነዚህ 12ቱ የጌናቸውን ችግር የሚያመጡትን ሶልቭ እናደርጋቸዋለን በቀላሉ ማለት። ፕሮሞት ሶሻል ሃርሞኒ የሰዎችን እንደዚህ ሶሻል ላይፋችን ጥሩ ይሆናል። ሃርሞኒ ይኖረናል፣ ፍቅር፣ መተባበር ይኖራል፣ ትረስት ይኖራል፣ ኮሚኒኬሽን ይኖራል። እዛ ሲኖር ደግሞ ያው መፍትሄዎች እየመጡ ይሄዳል። ፕሮብለም ሶልቭ ይሆናል። አብረን ስንሆን ሊደርሽፕ እንማራለን እዛ እያለን። ድሪቨን ኔጌቲቭ አውትካምስ እየቀነስ እንሄዳለን። ባይዘ ኮሚኒኬሽን ስኪል ካለን ክሪቲካል ከሆነ ፕሮብለም ሶልቭ ለማድረግ የምንሞክር ከሆነ እነዚህ ካሉ ምንም ችግሮች የመምጣት አቅማቸው እየቀነሰ ነው የሚሄደው። ፕሮብለም በመጣ ቁጥር ሶልቭ እናደርገዋል። ክሪቲካል ነው ሶልቭ የምናደርገው፣ ዲሲሽን ሜክ እናደርገው ተረጋግተን ነው። እንደዛ ሲሆን ደግሞ ቀላልና ደስ የሚል ይሆናል ማለት ነው። እነዚህ ኖት ላይ ስላለው አፕሊኬሽን ፐርሰናል ግሮዝ ጥቅሙ ደግሞ ምንድን ነው? እዚህ ላይ ምን ጎሉ ነው። አፕሊኬሽን ደግሞ ምንድን ነው ጥቅሙ? ፐርሰናል ግሮዝ እናድጋለን፣ ሶሻል ሪሌሽናችን ያድጋል፣ ሄልዛችን ጤናችን ይስተካከላል፣ ሴፍቲ ይሰማናል፣ ኮንፊደንስ ይኖረናል፣ አካዳሚክ ኤንድ ካሪየር ሰክሰስ ይኖራል፣ ኮሚኒቲ ኢንጌጅመንት ከሰዎች ጋር መቀላቀልና ነጎሼት አድርገን መነጋገር፣ ሊደርሽፕ፣ ፕሮብለም ሶልቪንግ ይኖራል። እነዚህ በኖሩ ደግሞ ምን ይሆናል? ይሄ ፉልፊልመንት አሁን በአብርሃም በሂውማኒስቲክ ቲዎሪ ጋር እንደገለጽኩላችሁ ምን ይኖራል? ሰልፍ አክቹዋላይዜሽን አይደለም። ሰልፍ አክቹዋላይዜሽን ለመድረስ እነዚህ ያልኳቸው ኮምፖነንት ኦፍ ላይፍ ስኪል በደንብ እስከ ጫፍ በደረስን ቁጥር ነው ሰልፍ አክቹዋላይዜሽን ብለን 5ኛ ደርሰን ራሳችን ጨርሰን ለሰዎችም መኖር የምንችለው። እዚህ ሊደርሽፕ ምንገባው ፕሮብለም ሶልቪንግ ለእኛ ብቻ ሳይሆን ለሰዎች ዲሲሽን ሜኪንግ ማማከር ወደዛ የምንደርሰው እና ያው ስፔሻሊ እነዚህ ኮምፖነንት እና የሚሉት ናቸው። ዲቴል በየብቻቸው በቀጣይ ቪዲዮዎች እሰራላቸዋለሁ። በሪሰርችም በልምድም ስክሰስፉል ሰዎች ምን ይላሉ የሚለው ነገሮችን እነሱ እያያዝኩኝ እሰራላቸዋለሁ። ግን እነሱን ለመስራት ግዴታ እንዲደርሳቸው ሰብስክራይብ ታደርጋላቸው። ቀይዋን ነክታችሁ የደወል ምልክቷን አድርጎ ከወደዳችሁት ቪዲዮን ደግሞ ላይክ፣ ሼር አድርጎት። ሀሳብ አስተያየት ካለ ከቨር ማድረግ ያለብን ማስተካከል ካለብን ወይም ቴሌግራም ቻናልም አለን። ኖቶችን፣ ጥያቄዎችን እና ሌሎች ሀሳቦችን ሼር ዲስከሽን የምናደርግበት ማወቅ ያለባችሁ ስለ ዩኒቨርሲቲ ላይፍ የሚሆናል ስለ ሌላ ላይፍ ሼር የምናደርግበት ቴሌግራም ቻናል አለን። እዛ ጆይን አድርጎ። ለነበረን ጊዜ አመሰግናለሁ። ሳይኮሎጂ ጨርሰናል። ሌላዎችንም እያያቸው ትምህርታችሁን አቅሎ አመሰግናለሁ። ሀብናስ ላይ